ዋትስአፕ ፋሚሊስ እንዴት ናችሁ? ኤፍኤክስ ነኝ። አይነው እንደጠፋው ትንሽ በፐርሰናል ላይፍ ኬዝ አጋጥሞኝ ነው እና እንግዲህ በባለፈው ቪዲዮ ያየነው ፓርት ላይ እንዴት ነው ብሬክ አውቶችን ከፍሬሽ የሲግናል ሌቭሎች ጋር አይደንቲፋይ አድርገን መጠቀም የምንችለው የሚለውን ነው። በአሁኑ ቪዲዮ ደግሞ የምናየው እንዴት ነው ብሬክ አውቶችን ከትሬንድ ላይኖች ጋር አድርገን መጠቀም የምንችለው የሚለውን ነው የምናየው። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ብሬክ አውቶችን ከትሬንድ ላይኖች ጋር ስንጠቀም ሁለት አይነቶች አሉ። ሁለት አይነት ብሬክ አውቶች አሉ። የመጀመሪያው ኤክስተርናል ብሬክ አውት የምንለው ነው። ሁለተኛው ደግሞ ኢንተርናል ብሬክ አውት የምንለው ነው። የመጀመሪያው ቡሊሽ ብሬክ አውት ዊዝ ትሬንድ ላይን። ያው እንግዲህ በባለፈው ቪዲዮ እንዳየነው ብሬክ አውት ጋር ስንሄድ ቡሊሽ ብሬክ አውት እና ቤሪሽ ብሬክ አውት አለ። እነዛም ቡሊሽ እና ቤሪሽ ብሬክ አውቶች ደግሞ በኤክስተርናል ብለን እንከፍላቸዋለን ማለት ነው። ቡሊሽ ብሬክ አውት ዊዝ ትሬንድ ላይን የመጀመሪያው ኤክስተርናል ቡሊሽ ብሬክ አውት This happens when the price breaks the last A-shaped level before touching the support trend line. ይሄ ምን ማለት ነው? እዚህ ጋር እንደምታዩት ይሄ እንግዲህ ትሬንድ ላይን ነው። ትሬንድ ላይኑን ከመንካቱ በፊት ያለውን ላስት ኤ-ሼፕ ሌቭል ብሬክ ሲያደርግልን ነው ይሄ ምራው ኤክስተርናል ብሬክ አውት የምንለው። ትሬንድ ላይኑን ከመንካቱ በፊት ያለው ላስት ኤ-ሼፕ ሌቭል ብሬክ ሲያደርግልን ኤክስተርናል ብሬክ አውት እንለዋለን። ሁለተኛው ደግሞ ኢንተርናል ቡሊሽ ብሬክ አውት This happens when the price breaks the last A-shaped level after touching the support trend line. ይሄኛው ደግሞ ምንድነው? ሰፖርት ትሬንድ ላይኑን ከነካ በኋላ ያለውን ላስት ኤ-ሼፕ ሌቭል ብሬክ ሲያደርግልን ኢንተርናል ብሬክ አውት እንለዋለን ማለት ነው። እዚህ ጋር እንደምታዩት ኢንተርናል ማለት ሰፖርት ትሬንድ ላይኑን ከነካ በኋላ ያለውን ላስት ኤ-ሼፕ ሌቭል ብሬክ ሲያደርግልን ነው። ኤክስተርናል ማለት ደግሞ ሰፖርት ትሬንድ ላይኑን ከመንካቱ በፊት ያለውን ላስት ኤ-ሼፕ ሌቭል ብሬክ ሲያደርግልን ኤክስተርናል ይባላል ማለት ነው። ሁለተኛው ቤሪሽ ብሬክ አውት ዊዝ ትሬንድ ላይን። ይህም እንደ ቡሊሹ በሁለት ይከፈላል። ኤክስተርናል ቤሪሽ ብሬክ አውት እና ኢንተርናል ቤሪሽ ብሬክ አውት። ኤክስተርናል ቤሪሽ ብሬክ አውት this occurs when the price breaks the last V-shaped level before touching the resistance trend line. resistance trend ላይኑን ከመንካቱ በፊት ያለውን ላስት V-shaped level ብሬክ ሲያደርግልን ኤክስተርናል ይባላል። internal bearish breakout this occurs when the price breaks the last V-shaped level after touching the resistance trend line. resistance trend ላይኑን ከመንካቱ በኋላ ያለውን የመጀመሪያውን V-shape level break ሲያደርግልን ኢንተርናል ይባላል ማለት ነው። important rules for breakout with trend lines. For a breakout to be valid, the body of the candle must close beyond the trend line. ይህ ማለት ነው ቦዲው የካንድሉ ቦዲ ትሬንድ ላይኑ ጋር መስት ክሎዝ ማድረግ አለበት። ሁለተኛው ሩል ደግሞ for a breakout to be valid, it must have a strong candle body closing beyond the level. This confirms the breakout and avoids false signal. ማለት በስትሮንግ ቦዲ ካንድል ትሬንድ ላይኑ ጋር ክሎዝ መደረግ አለበት ማለት ነው። አዘርዋይስ እንደነ ዶጂ ምናምን ካንድል ክሎዝ የሚያደርግ ከሆነ ብሬክአውቱ ኢንቫሊድ ነው ወይም ፎልስ ሲግናል ነው ማለት ነው። እና አሁን ደግሞ ወደ ሪል ቻርት ሄደን ብሬክአውቶችን አይደንቲፋይ እናደርጋለን ማለት ነው። ወደ ኤግዛምፕሉ ስንመጣ ሪል ላይፍ ቻርት ላይ አንድ አሪፍ የሆነ ኤግዛምፕል ላሳያችሁ እና ብሬክአውቶችን እንዴት አይደንቲፋይ ማድረግ እንችላለን የሚለው ጋር የመጀመሪያው ላይን ቻርት እና ማግኔቷን ተጠቀሙ ፎር ቤተር ፐርፐዝ ማለት ነው። እና ይሄኛውን ኤግዛምፕል ስታዩ እዚህ ጋር there is an advanced trend line አለ እዚህ ጋር እንደምታዩት እዚህ ጋር አልለካም ቆይታችሁ እዚህ ጋር እናድርገው which means as you can see there is advanced trend line price break እና ሪቴስት አደረገ እዛ ጋር። ወደ ላይን ቻርት ስንመለስ እዚህ ጋር ስታየው ይሄኛው ኤክስተርናል ብሬክ አውት ነው which means ተቹ ሀፕን ያደረገው እዚህ ጋር ነው። ዊክ ተች አለ በቦዲ አሳያችኋለሁ። እንደምታዩት ይሄኛው ኢንተርናል ብሬክ አውት ነው የታችኛው ከውስጥ ያለው እዚህ ጋር እንደምታዩት ማለት ነው። ኢዚ ትሬንድ ላይኑ ላይ በዊክ ታፕ አደረገ። ቢፎር ታፒንግ ያለውን ላስት ኤ ሌቭል ብሬክ ሲያደርግ በሂውጅ ካንድል ምንድነው ኤክስተርናል ብሬክ አውት። አፍተር ተቺንግ ያለውን ደግሞ the first A-shape level break ሲያደርግ በሂውጅ ካንድል ምረው የታችኛው ኢንተርናል የላይኛው ኤክስተርናል ብሬክ አውት ማለት ነው። እንደምታዩት ሌሎችንም ደግሞ እናንተ ገብታችሁ ቻርት ላይ በመፈለግ ፕራክቲስ ማድረግ ትችላላችሁ።